የመስማቱ ምድል የለኝም። ስለ እስልምና ሲሰድቡልሽ ለሰድቡ መጣሁ አንተ ጋር መጣሁ። ያ ሰላም ይገርማል። እንዴ እኔ እላለሁ የሚገርምሽ ምን እላቸው ነበር ልጆቹ፣ ምናልባት ሰምተሽ ሊሆን ይችላል። እናንተ ተሳዳቢዎቹ ወደኛ እየላካችኋቸው ነው ባላወቃችሁበት መንገድ። እነሱ የሚሰድቡላችሁ ስለ እስልምና በውስጣችሁ ላይ ጥላቻ ለማሳደር ነበር ታውቂያለሽ። ነገር ግን በጣም የሆነ ሃይማኖት ሰው ሊከተል አይችልም። ይገርማል። በጣም ለዚህ የሰው ልጅ ከሃይማኖት በፊት ህሊና አለን ስንወለድ አይደለም፣ አእምሮ አለን። ምን ዋን ኢዝ ሮንግ የሚለውና የትኛው ራይት እንደሆነ ማመዛዘን እንችላለን ሰዎች ነንና። የሰው ልጅ አእምሮ እስካለው ድረስ ደግሞ እንደዚህ ሃይማኖት ሊከተል አይችልም። ደግሞ ጠያቂ ነን ደግሞ ስንፈጠርም እኔ በፊት ጀምሮ ጠያቂ ነበርኩኝ። በቃ ኦርቶዶክስ ጋር እያለው ጠያቂ ነኝ። ለምን እንደዚህ ይሆናል ምናምን በቃ ከዛ ትወጣለህ። ከዛ ደግሞ ሌላ ፍለጋ፣ በጣም ብዙ ፍለጋ ውስጥ ነው ያሉት እና ምን አይነት ስም እንዳተረፉ ታውቃለህ? አቋም የሌለ ሰው የምሬ ነው። አሁን በጣም የሚያስፈራኝ አሁን ሶሻል ክራይሲስ ይጠብቀኛል እኔ ማለት ነው። አብሽር። ለማንኛውም ሶስት ሃይማኖት ነው የተከተልኩት። ሶስት ሃይማኖት ገብቻለሁ። ሶስቱም ሃይማኖት ውስጥ ምንም እንትን አልተቀበልኩኝም። እኔ ኢቨን እግዚአብሔር የራሱን ህልውና ወይ የኢየሱስን ማንነት እንድትቀበል ራሱ መንፈስ ቅዱስ እገዛ ያስፈልጋል ይባላል። ከታች ውስጥ መንፈስ ቅዱስ ወረደ ይባልና ሰዎች እንደዚህ ይንቀጠቀጣሉ ምናምን ነገር ሌላ ቋንቋ ምናምን ይናገራል። እኔ ደግሞ የጌታ ተከታይ እስከሆንኩኝ ድረስ ለምንድን ነው መንፈስ ቅዱስን የማያገኘኝ? እኔ ለምን ራሱን ለምን አያሳውቀኝም የሚል ያለኝ። ግን አንዳንዴ ደግሞ ሰው ነህና አምላክ ጥያቄ ያነሳው ምናምን ፍራቻ ስላለ ደግሞ አድባለሁ ማለት ነው። እንደዛ ብሎ ነገር የለም በኢስላም ላይ። አሁን አንድ ሰው መጠየቅ ከፈለገ ማንኛውም ጥያቄ መጠየቅ ይችላል። አሁን ስለ አምላክ የፈለግሽው ጥያቄ ጠይቂ በግልጽ። ሰውን ሳይሆን ሰውን እኮ አይደለም ገባኝ ራሱ ከእግዚአብሔር ጋር አንተ ለምን መንፈስ ቅዱስ ካለ ለምን አታገኘኝም? በጣም ብዙ ጊዜ ነው ተንበርክኬ የጸለይኩ። በቃ ዛሬ አገኘኝ፣ ዛሬ አስተምረኝ። እኔ ያልበራልኝ ነገር ካለ ይሄ የሰውኛ አእምሮ ተቆጣጥሮኝ ከሆነ አንተ አስተምረኝ። ምክንያቱም ብዙ ሰው እነዛ ፊሉ ስንሰማ ማለት ነው እኔ ያንን ኤክስፔሪንስ ለምን አላደርግም እንትን የሚል አውቀው እየሸወዷቸው ነው። ወላሂ እስኪ አስቡ፣ መንፈስ ቅዱስ ይወርድልናል ብሎ ምዕመኑን እንደዚህ መሸወድ። መንፈስ ቅዱስ ከአምላክ ዘንድ በነቢያት በኩል የሚላክ ነው። ለነቢያት ይገለጣል። ለነቢያት ትምህርትን ሰጥቶ አስተላልፎ ይሄዳል። ገብቶሻል? ይሄ ነው አላህ በቁርአን ላይ ይህን ቁርአንን በመንፈስ ቅዱስ አማካኝነት ሊላኩላቸው ብሎ ነግሮናል። አየሽ፣ በሱረቱ ነህል ላይ ሲናገር ቁል ነዘለሁ ሩሑል ቁዱስ ቃል በቃል መንፈስ ቅዱስ እያለ ማለት ነው። ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ ይላል። ሙሐመድ ሆይ ይሄን ቃል ከጌታችሁ ከአላህ ዘንድ በእውነት መንፈስ ቅዱስ አወረደው በላቸው ይላል። በመንፈስ ቅዱስ አማካኝነት ለነብያት ቃል ይወርዳል እንጂ ለማንም ተራሰው ዝም ብሎ መንፈስ ቅዱስ የሚመላለስ ነገር አይደለም። እና ይሄ ነው እኔ ወደ እስላም እንድትመጪ ነው የምመክርሽ። ጥያቄዎች ካሉሽ እንትን በይና ጊዜው ሳይመሽ መቼ እንደምንሞት አናውቅም። ወደ እስላም ስለ እስልምና የምትማሪበት ግሩፕ ማለት ትገቢያለሽ። ስለ ህጎችና ስለ ስርዓቱ ከሰለምሽ በኋላ ትማሪያቸዋለሽ። ችግር የለም እሱ። መማር አይቀድምም ከመስለም መማር አይቀድምም። ምን አለ መሰለሽ ስለ አምላክ ስለ እምነቱ መሰረታዊ ነገራቶች ይሄን ከተረዳሽ እውነተኛውን መንገድ ከተረዳሽ በኋላ ስለ አስተጋገዱ ስለ አጸጻሙ ስርዓቶቹ ህግና ስርዓት አለ አይደለ? ያን ስለመፈጸሙ ደግሞ ሰልመሽ ላይ ገብተሽ ትማሪያቸዋለሽ። በመጀመሪያ ስለ ሶላት አሰጋገድ ትማሪያለሽ። ለዚህ ላመንሽው ለአምላክሽ እነዚህን በቀን 5 ጊዜ የሚሰገዱ ሶላቶችን እየሰገድሽ ትቆያለሽ። በዛው እያለሽ እንደምነሽ ኢስላምን ህግና ስርዓቶችን ትማሪያቸዋለሽ። ሙስሊሞች ዛሬ የምታያቸው ሁሉ እነዚህ ልጆች እንትን ብለው ነው እየተማሩ ነው ያሉት። ሁሉም እየተማሩ ነው። ገብተሻል አይደለ? ነገር ግን ያን እውነተኛ የነብያት አምላክን አግኝተው በእርሱ አምነው የእርሱን ህግና ስርዓት እየፈጸሙ ስለ ሶላት አሰጋገድ ስለ ጾም አጻጻም ምናምን እነዚህን እየፈጸሙ ይገዙታል። ከዚያ ህግና ስርዓቱን ደግሞ ይበልጥ እውቀትን እየተማሩ ያንን ይፈጽማሉ። ይሄ ነው። ስለ ስግደት ምናምን ተጠይቅ ይቻላል፣ ችግር የለውም። እሱ በአንድ ቀን የምትማሪው ነገር ነው። አንድ ቀን ጽፈው ይሰጡሻል ወይም ያሳዩሻል።
እዚያ ትማሪዋለሽ አይደለም። አይ የመዳን ማስመት ላይ ነው። እሺ በመዳን በኩል ጠይቅሽ፣ ችግር የለም ማለቴ መስገድ ምናምን የኔ መዳን ላይ ወይ ደግሞ እምነትን የመውረስ እንትን ላይ አስተዋጽኦ አለው። አዎ በደንብ ቃል በቃል ተናግሯል እንጂ አምላክ ራሱ ነው ተናጋሪው፣ ሰው አይደለም። የሚገርምሽ አምላክ ራሱ ሲናገር ምን አለ? ኢነ ለዚነ አመኑ ወዐሚሉ ሷሊሓት እሱ እንደገና አሁን አለሁኝ ውዱ ባላደርግ ለምሳሌ ስራ እየሰራሁኝ ጸሎት ማድረግ እችላለሁ። ችግር የለውም። ያ ነው። እሺ ሻህር ያሽ ከኔ ጋር ዝግጁ ነሽ? ይሰማሻል? ያው ሰማኝ። እሺ እስልምና ለመቀበል አሁን ዝግጁ ነሽ? ምንም አያስፈልገኝም፣ ግን እኔ አሁን ስራ አለም ላይ ምናምን ያለው የሙስሊምን ህግ ምናምን መከተል አልችልም። በአለባበስም በምን ወደ እሱ ችግር የለም። እሱ እነግርሻለሁ እንደምታደርጊ። አሁን ምንድን ነው የምታደርጊ? የማመን ስርዓት እንትን ነው በቃ ማመንና የአምላክሽን አንድነት ብቸኝነትን መመስከር ማመን፣ እንዲሁም የሻሃዳ ቃል ካልሽ በኋላ ስለ ሶላት አሰጋገድ የምትማሪበት እሱን ደግሞ ቀጥታ አሁን ስልክሽን እንሰጣታለሁ። አንዲት አድሚን ልጅ አለች ዛህራ የምትባለች፣ እሷ ደውላ ስለ ሶላት አሰጋገድ የምትየውን ትነግርሻለች። ቪዲዮዎች ትልቅልሻለች። አሰጋገዱን ስርዓት ታያቸዋለሽ። ተምረሽ እዚያ ትፈጽሚያለሽ። ይሄ ነው። ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። ማሻአላህ አላሁ አክበር። በጣም ደስ ይላል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሻሃዳ ቃል የምስክር ቃል ማለት ነው። ምስክሩም ለአንዱ አምላክሽ በብቸኝነቱ የመጨረሻ ዘመን መልእክተኛ ነቢይ ነቢይነታቸውን የመሰከርሽበት ነው። ትርጉሙ አሽሃዱ አላ ኢላሃ ኢለላህ ማለት እነሆ ከአንዱ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ እንደሌለ መሰክራለሁ ማለት ሲሆን፣ ወአሽሃዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነቢይ ናቸው ብዬ መሰክራለሁ ማለት ነው። ይህን ቃል ሁሉም በነቢያቶች ዘመን ሁሉ ሻሃዳ ሲያስብሉበት የነበረ ቃል ነው። በቁርአን ላይ አላህ ስለ ቀደምት ነቢያት ታሪክ ሲነግረን የመሲሁ ህዝቦች ሻሃዳን ሲቀበሉ በዚህ ቃል እንደነበር ይነግረናል። የአምላክን አንድነት ይመሰክራሉ። መሲሁ ደግሞ የአምላክ መልእክተኛና ነቢይ እንደሆነ ይመሰክራሉ። ያ ነው። ይሄን ሲነግረን ምን አለ? ወኢዝ አውሐይቱ ሊልሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን ይላል። ወደ ሐዋርያቶች የትእዛዝ ቃሌን ባስተላለፍኩ ጊዜ አውሳ ይላል። እናንተ ሐዋርያቶች ሆይ በእኔ በአምላካችሁ በአላህ እመኑ፣ በላኩላችሁ መልእክተኛና ነቢይም እመኑ ይላቸው ነበር። አየሽ፣ ቃሉ አመና አምነናል ይላሉ እነርሱም፣ ወሽሀድ ቢአንና ሙስሊሙን እኛ ሙስሊሞች መሆናችንንም በዚህ አረጋግጠልን መስክርልን ይላሉ። የሙስሊምነታቸው ማረጋገጫ ይህ የሸሃዳ ቃል ነበር። ላኢላሃ ኢለላህ ዒሳ ረሱሉላህ የሚለው ማለት ነው። ይህ ነው። ከዚህ በኋላ በነቢያት መንገድ ላይ ሆነሻል። ነቢያቶች ሁሉ ሙስሊሞች እንደነበሩ ቃል በቃል አምላክ አላህ ይነግረናል። በነቢያት በኩል ያዘዘው ብቸኛው መለኮታዊ ሃይማኖት ኢስላም እንደሆነ ቃል በቃል ይነግረናል። ኢስላምን ለተከተለ ሰው፣ በኢስላም ህግና ስርዓት ለኖረ ሰው በቀጣዩ ዓለም ገነትን እንደሚያወርሰው በጣም በርካታ ቦታ ላይ አላህ ቃል ገብተዋል። ቅድም የነገርኩሽ ሌላ ልጨምርልሽ። ምን ይላል? ወበሽር ለዚነ አመኑ ወዐሚሉ ሷሊሓት የነ ለሁም ጀናት ይላል። ሙሐመድ ሆይ እነዚያን በእኔ አምነው መልካምን የሰሩትን ገነትን እንደማስገባቸው አብስራቸው፣ ከወዲሁ ምድር ላይ ሳሉ አብስራቸው እያለ ይናገራል።